በ400 ብር ክትፎ ወላሂ አለማጋነን ነው የምነግራችሁ፣ አለማጋነን ነው የምነግራችሁ። ወራቤ አይቲክ ስልጤ የስልጤ ከተማ ይመስለኛልና በህይወቴ በጣም ብዙ እኔ ክትፎ በጣም ወዳለሁ። ኢንቪቴሽን ሲኖረኝ ክትፎ እንዲሰራ ካልሆነ ደግሞ ወራቤ ክትፎ እንዲሰራ ካልሆነ ደግሞ ገንፎ ነው ሪኩዌስት ማድረግ። በቃ እኔ ፌቨራይት ምግቦቼ ገንፎና ክትፎ ነው። ካለችኝ ክትፎ ነው የምበላው፣ ከሌለኝ ደግሞ እንደምንም ያለውን ነገር በልቼ እውላለሁ። ለማለት የፈለኩት ወራቤ ላይ የበላሁት ሉባባ ሬስቶራንት ነው። ኮሜንት ላይ አድርጉልኝ እስቲ ፕሊዝ። ሉባባ ሬስቶራንት መሰለኝ። ሉባባ ሬስቶራንት የበላሁት ክትፎ እስካሁን አይኔ ላይ ነው ያለው። በጣም የሚገርመው የሚያቃጥል አይደለ? ቅቤው ቅቤ ነው። ኦ ማይ ጉድነስ ዋው! በስልጤ ዞን የስ ስልጤ ዞን ሉባባ ሬስቶራንት የስ አጋጣሚ ሆኖ የሚገርም ነገር ወይዘሮ ሉባባ ራሳቸው ደግሞ ኦፍኮርስ የሚዲያ ሰው አይደሉም፣ እድሜያቸውም ትልቅ ነው፣ ብዙም አያውቁኝም። መጥተው ምን ጨመር ምናምን አሉኝ። እኔ አሁን በጣም ብዙ ሰው ታዘባለሁ። በነገራችን ለሬስቶራንት ባለቤቶች ወይዘሮ ሉባባ ያን ቀን ያን ክትፎ ከየበላን እያለን እኔም ብቻ ሳይሆን ሁሉን ነው ሂዶ ቅቤ እየጨመሩ ምን ጨመር እያሉ የነበሩት። በ400 ብር ነው ወንድሞቼ፣ 400 ብር ማብራዘር። ሰው ለምን አዲስ አበባ እንደሚመጣ አሁን ለምሳሌ ያን የመሰለ ሆሳናን የመሰለ አገር ያን የመሰለ ወራቤን የመሰለ አገር እያለው ምን ሊያደርግ ነው ወደ አዲስ አበባ የሚመጣው? ምን ሆናችሁ ነው ወንድሞች? በእውነቴን ነው የምነግራችሁ። የሚገርም ከተማ ነው እኮ ያለው፣ የሚገርም ከተማ በጣም ነው የሚያምሩት። እኔ ወደዚህ ሰፈር ወደ ስልጤ ምናምን ሂጄ አላውቅም። መጀመሪያ ነው በህይወቴ ወደዛ ሄድኩትና እውነት ማህበረሰቡ እንዴት ደስ እንደሚል ሰው እንዴት ዌልካሚንግ እንደሆነ ደግሞ በጣም የገረመኝ የትም ሆሳና እዛ ሀላባ ውስጥ በዞርኩባቸው ከተሞች ውስጥ ወራቤ ሉባባ ሬስቶራንት በዞርኩባቸው ከተሞች አሁን እኔ ቀጥታ በመኪና መስታወቱ አይታይም፣ ቀጥታ ወደ ሉባባ ሬስቶራንት ነው የገባሁት። በልቼ ላይቭ አድርጌ እንደዚህ ከተማ ላይ ሲሄድ ሰው ያገኛል ብዬ ኤክስፔክት አላልኩም። መንሱር የማይል ሰው የለም። ምን ያክል የቴክኖሎጂ ሰዎች እንደሆኑ ነው የሚያሳየው። ይሄ ምን ያክል ክፍለ ሀገሮቻችን ወደ ቴክኖሎጂ ወደ ሶሻል ሚዲያ እየመጡ ነው የሚያሳየው። እና I was very happy በጣም አታም ይሄ ወዝ ሁሉ ሉባባ ሬስቶራንት ስልጤ የበላሁትና ሆሳና ላይ